ጤና ይስጥልኝ አድማጮች እንደምን አመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። በአፋር ብሔራዊ ክልላዊ መንግስት የሃሩካ ወረዳ የብልጽግና ፓርቲ ጽህፈት ቤት ኃላፊ ትናንት ምሽት ማንነታቸው ባልታወቁ ታጣቂዎች በጥይት ተደብድበው ተገደሉ። በዩናይትድ ስቴትስ እና ሳውዲ አረቢያ አነሳሽነት በሁለቱ የሱዳን ተቀናቃኝ ወገኖች መካከል ሳውዲ አረቢያ ጅዳ ላይ የጀመረው የሰላም ንግግር ዛሬ ሶስተኛ ቀኑን ቢይዝም እስካሁን ምንም ተስፋ የሚጣልበት አለመሆኑ ተገለጸ። ካርቱም ከተማ ላይ ዛሬ ማለዳ ከፍተኛ ፍንዳታ መሰማቱም ተሰምቷል። ዜናው በዝርዝር በአፋር ብሔራዊ ክልላዊ መንግስት የሃሩካ ወረዳ የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ኡመር ለማ ትናንት ማታ ከምሽቱ 1 ሰዓት አካባቢ ማንነታቸው ባልታወቁ ታጣቂዎች በጥይት ተደብድበው ተገደሉ። አቶ ኡመር ለማ ከወንድማቸው ጋር ወላጅ አባታቸውን በአዳማ ከተማ አሳክመው ሲመለሱ ወልንጭቲ አካባቢ ልዩ ስሙ አሪቦና በተባለ አካባቢ ቁጥራቸው ወደ 30 የሚጠጉ የቀድሞ የሀገር መከላከያ ሰራዊትን የሚመስል የደንብ ልብስ የለበሱ ታጣቂዎች በከፈቱባቸው የተኩስ ሩምታ መገደላቸውን ከአደጋው የተረፉት ሶስተኛ ወንድማቸው አሊ ለማ ለዶይቼ ቬለ ተናግረዋል። በእለቱ አብረዋቸው የነበሩ ሌላ ወንድማቸው መሐመድ ለማም በጥቃቱ ህይወታቸው ማለፉን አሊ ለማ አረጋግጠዋል። የአቶ ኡመር ለማና የወንድማቸው መሐመድ ለማ የቀብር ስነ ስርዓት ዛሬ በአዋሽ ከተማ መፈጸሙን ዮሐንስ ገብረእግዚአብሔር ዘግቧል። የምሽቱን የዓለም ዋና ዋና ዜና ነው። በዩናይትድ ስቴትስ እና ሳውዲ አረቢያ አነሳሽነት በሁለቱ የሱዳን ተቀናቃኝ ወገኖች መካከል ሳውዲ አረቢያ ጅዳ ላይ የጀመረው ንግግር ዛሬ ሶስተኛ ቀኑን ቢይዝም እስካሁን ምንም ተስፋ የሚጣልበት አለመሆኑ ተገለጸ። በሱዳን ጦር ሰራዊት መሪ አብደል ፋታህ አልብርሃንና በፈጥኖ ደራሽ ኃይሎቹ መሪ በመሐመድ ሐምዳን ዳጋሎ መካከል የሚካሄደው ውጊያ ዛሬም እንደቀጠለ ነው። ተዋጊዎቹ እንደተናገሩት ንግግሩ ለሰብአዊ ጉዳዮች አንድ አስተማማኝ መተላለፊያ ለማስቻል ብቻ የሚሞክር እንጂ ውጊያውን ወደ ፍጻሜ የሚያደርሰው አይደለም። ሚያዝያ 7 ቀን 2015 ዓ.ም በሱዳን በተቀሰቀሰው የእርስ በርስ ጦርነት ለማስቆም በሁለቱ ተቀናቃኝ ወገኖች መካከል ለተደጋጋሚ ጊዜ የተኩስ አቁም ለማድረግ ስምምነት ቢደረስም ተግባራዊ ያለመሆኑ ይታወቃል። የጅዳው ድርድር ጦርነቱን ማስቆም ካልቻለ ወደ ቤታችንና ኑሯችን መመለስ አንችልም ማለት ነው ሲሉ አንድ የ35 ዓመት የሱዳን የቀድሞ መንግስት ሰራተኛ ታማዳር ኢብራሂም መናገራቸውን ሮይተርስ ዘግቧል። ታማዳር ተስፋችን ድርድሩ ብቻ በመሆኑ የድርድሩን ውጤት እየጠበቅን ነው ብለዋል። ይሁንና ዛሬ ማለዳ ካርቱም ላይ ከፍተኛ ፍንዳታ እንደነበር ተሰምቷል። ጦርነቱም አልቆመም። የሩሲያ የጦር ኃይሎች እስከ ነገ ማክሰኞ የዶንባስ ከተማ ባክሙትን ለመቆጣጠር እየገሰገሱ ነው ሲሉ የዩክሬን ወታደሮች አስታወቁ። ሩሲያ ባክሙትን ለመያዝ ተጨማሪ ዘመናዊ መሳሪያዎችን እየዘረጋችና ወታደሮቿን እንደገና እያሰባሰበች መሆኑን የዩክሬን ጦር ቡድን የምስራቅ አዛዥ ኮሎኔል አሌክሳንደር ሴሬስኪ ጦር ግንባርን ከጎበኙ በኋላ ማስታወቃቸው ተዘግቧል። የዩክሬኑ ኮሎኔል የሩሲያ ጦር ኃይል እስከ ነገ ግንቦት 1 ቀን ድረስ ባክሙትን ለመቆጣጠር ተስፋ አድርጓል ባይ ናቸው። የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ በበኩላቸው ይህንን የሩሲያን ተስፋ ተግባራዊ እንዳይሆን በጥብቅ እንከላከላለን ሲሉ አስረግጠው ተናግረዋል። ሩሲያ ነገ ማለት የጎርጎሮሳውያኑ ግንቦት 9 ቀን በናዚ ጀርመን ላይ የሶቪየት ህብረት ጦር ድል የተቀዳጀበት ቀን በመሆኑ የድል ቀን በሚል ዕለቱ በሩሲያ ልዩ ትርጉም የሚሰጠው ነው። ሩሲያ ይህንን ቀን አስታካ ባክሙትን ሙሉ በሙሉ ለመቆጣጠር እቅዷን ለማሳካት ኃይሏን አጠናክራ የጦር ድብደባዋን ቀጥላለች። በሌላ በኩል ሩሲያ ወደ
ሩሲያ ወደፊት የሚመጡ እህል በሚጭኑ መርከቦችን ለመመዝገብ ፈቃደኛ ባለመሆን የጥቁር እህል ስምምነትን እንዳቋረጠች ዩክሬን ገልጻለች። የዩክሬን ጥቁር ባህር ወደቦች ባለፈው ዓመት ሩሲያ ወረራ ከፈጸመች ወዲህ ተዘግተው ነበር። ይሁንና ባለፈው ሐምሌ ወር በሞስኮ በተባበሩት መንግስታትና በቱርክ መካከል በተደረሰው ስምምነት ዩክሬን እህል የጫኑ መርከቦቿን በ3 ወደቦች በኩል ስንዴን ጨምሮ የተለያዩ ጥራጥሬዎችን ማሻገር አስችሏት ነበር። ይህ ማብቃት ርዕሰ ወሬዎቹን በድጋሚ ነው። በአማራ ክልል ሰሞኑን የሰላም እጦት ችግር የነበረባቸው አካባቢዎች እየተረጋጉ መሆናቸውን ነዋሪዎች ተናገሩ። ባለፈው ሳምንት የንግድና የመጓጓዣ አገልግሎቶች ለ2 ቀናት በተቋረጡባት ጎንደር ከተማም ካለፈው ቅዳሜ ጀምሮ መደበኛ እንቅስቃሴዎች መመለሳቸውን የከተማዋ ነዋሪዎች ተናግረዋል። በአፋር ብሔራዊ ክልላዊ መንግስት የሀሩካ ወረዳ የብልጽግና ፓርቲ ጽህፈት ቤት ኃላፊ ትናንት ምሽት ማንነታቸው ባልታወቁ ታጣቂዎች በጥይት ተደብድበው ተገደሉ። በዩናይትድ ስቴትስና ሳውዲ አረቢያ አነሳሽነት በሁለቱ የሱዳን ተቀናቃኝ ወገኖች መካከል ሳውዲ አረቢያ ጅዳ ላይ የጀመረው የሰላም ንግግር ዛሬ 3ኛ ቀኑን ቢይዝም እስካሁን ምንም ተስፋ የሚጣልበት አለመሆኑ ተገለጸ። ካርቱም ከተማ ላይ ዛሬ ማለዳ ከፍተኛ ፍንዳታ መሰማቱም ተዘግቧል። ዜናው አበቃ።